ባለው አይኔ መለሰው የኔ አይደለም እንዴ ዛሬ ምንድን ነው ሰውዬ? ፖሊስ ፖሊስ አይደል? ጓዴ እንደው በጣም እና እንዴት ነው? በጣም እኮ ነው የምወድህ። እኔስ ወዲህ አንተ ወይዬ አስሮ ወዴ ውስጥ ትገኛለህ። ቢሰነቀጥ ወዲህ ወዴ ውስጥ ትገኛለህ። አይ ቸርዬ እንደው እንዴት አድርገህ አመጣሁ? እኔስ እንደው ከዚያም በላይ እኮ ነው። በጣም ነው የምወድህ። እንደው እኮ በጣም ነው ዋ አብረን እየበላን እየጠጣን በደንብ እኔ እኮ አንተ ዋ እንደው እኔስ የኔም እኮ ልብህ ከዚያው ነው። አንተ በላይ ነው የሚገርም ነገር ማለት ነው። በጣም ነው ወንድም ክንካሪያ እንግዲህ እንደው ምን ይሻላል? ያው ወዳ ይሄ የማይረባ ወግ መላውገኝ እንዳልቀየምብህ። ኧረ ወግ መላውገኝ እሱ አይረባ የኔ ወንድም ዝም ብሎ የማይረባ በቃ እናንተ ያው እንግዲህ ጓደኝነታችሁ አይደለም ካወደድከኝማ ተው በል አይ ጥሩ አይደለም። ያው አንተው የኔ ነው ዛሬ ባለው አይኔ መለሰው የኔ አይደለም እንዴ ዛሬ ምን አታከለ ወደ አለም ይፈርደናል። ጋለም እንታያያለን። ጉልበተኛ ወይን ቀምቶ አትክልቱ ደርቆ ቀረ መልሶብኝ። ደህና ዋለህ? አማን ነው። እንዴት ናችሁ? አቤት። ያው አንድ ጥጋበኛ አማጠጣው ወይን መልሶብኝ ትእዛዝ ይስጡኝና ስምን ነገር ገዶ እንዲመጣልኝ። ቸሮ ነው የሚባለው። ቸሩ ማን? ቸሩ ፈንታው ነው የሚባለው። ቁጭ በል እዛ ወንበሩ አረፈ። አትክልት ደርቆ ብለዋል። ደርቆ አማጠጣ ወረፋ አንተ ነበር? የኔ ነበር። ወረፋ ዳኞቹ ይመሰክሩልሃል? አዎ ይመሰክራሉ። ይሄን በሰው መሀል ስጠው። ልብ በሉ ወረቀት ነገ አልሰጠኝም ብሎ መቼም ሰውዬው ተረገመ። ልብ በሉ ምን ሆነ ነው? ወረፋው እኮ የኔ ነበረ። ምን ሆነ ነው የሚመጣው? እንግዲህ ያው ህግ ነው። ቀረብክም ትቀርባለህ፣ አልቀረብክም ተገደህ የተቆመጥክ ትመጣለህ። ምን ሰዓት ነው የምመጣው? አንብበው ሰላም ነው። እንደምን አላችሁ? ያው በቀጠሮ ቀርበናል። ከሰብሳ ቀርበናል። አዎ እንትን አይደል? ታደሰ ብላችሁ የምትባሉት? አዎ እኔ። እሺ ከሳሽ ቀረቡ። ከሳሽ አቶ ቸሩ ፈንታው፣ ተከሳሽ አቶ ታደሰ ብላቸው የተካሰሱበት የውሃ ዕጣና ድልድል በችሎቱ ላይ ተገኝተዋል። የተበላክነው መሰረት የቀበሌውን የውሃ ድልድል አጣርቶና የማን እንደሆነ እንዲልክልን ባዝነው መሰረት ደብዳቤ ይዛችኋል? አዎ ይዣለሁ። ከውሃ ኮሚቴዎች የተሰጠኝ ደብዳቤ ብሎ የውሸት ነው እሱ የውሸት አዳም የውሸት ነው። ጥራት አድርገን ብላ እንደፈለክ ነው እንደዛን እኔ አትክልት ደርቆ ይቀርባላችሁ እንግዲህ ሁለታቸው የተጣሉባችሁበት ሐሳቡ ጽንሰ ሐሳቡ ስንረዳው እጣ ፈንታው ያቶ ታደሰ በላቸው የኔ ነው። እጣ ፈንታው ነው። ጥራት አድርገው በማተፍ ተደግፎ እኮ ቀበሌ ዳኛና ጋ ኮሚቴ አስተባባሪ የላከው ነው ማለት ነው። እዛው ነው እጣ ፈንታው ቀን እንጂ ዝም ስግር ማለት ነው። ስለዚህ ውሳኔ ሰምተህ አፈጻጸሙ እስከሚል ድረስ ማረፊያ ቦታ ፖሊስ ይሄዳል። አርፋለህ። ውሳኔው
ተመልሳችሁ ትሰማላችሁ። ክቡር ፍርድ ቤት እንደው የማሳስበው ነገር የመጨረሻ ላይ የማሳስበው ነበረኝ። ምን ነበር? እንደው የማሳስበው የሆነ ጉዳይ ነበረኝና ምን ነበር? ውሳኔ ላይ ነኝ። ጨርሳችኋል እኮ ውሳኔን በኋላ ተሰማኝ አይሻልም? አዳምጡኝ። እሺ አሁን አንድ ታዲያ እሺ ላዳምጥሽ ዞሮ ይሻይ እቺን ያሰይ ምንድን ነው ሰውዬ? ይሻይ ፖሊስ ፖሊስ አቤት ፖሊስ አቤት ና ግባ